የተከበራችሁ ተመልካቾቻችን ይሄ ስለ ጤናችን የተባለ ሳምንታዊ የቴሌቪዥን የትምህርት ፕሮግራማችን ነው። የዚህ ፕሮግራም ዋና ዓላማና ምኞት ማስተማር ነው። የምናስተምረውም ማንኛውም ጤናን የተመለከተ ነገር ነው። ይሄውም ማለት ከህፃናቶች ጤንነት ጀምሮ የእድገት ሁኔታቸው ከዛም ወጣቶች ላይ ሴቶችን ብቻ የሚያጠቁና ሴቶችን ብቻ የሚመለከቱ በሽታዎችን ወንዶችን ብቻ የሚያጠቁና እነሱን የሚመለከቱትን ከዛም በእድሜ የገፉ ሰዎችን አረጋውያንን ከዛም አልፎ ደግሞ ማህበረሰቡን የሚመለከቱ ማንኛውም የጤና ሁኔታዎችን እንዳስሳለን። ይህንንም የምናደርገው በዓለም ዙሪያ በዓለም አቀፍ ደረጃ ታማኝና ታዋቂ ከሆኑ ቦታዎች የጤና ተቋሞች ዩኒቨርሲቲዎች ሆስፒታሎች በሚወጡ ወቅታዊ የምርምር ውጤቶች የሪሰርች ውጤቶች ላይ ተመርኩዘን የምናቀርበው በተለያየ መንገድ ይሆናል። ይሄውም ባለሙያዎችን ሐኪሞችን እናነጋግራለን። በቪዲዮ በተለያየ ማስረጃ የተደገፈ ይሆናል። አብራችሁን ቆዩ። WHO World Health Organization ወይም የዓለም የጤና ድርጅት በቅርብ ጊዜ ባወጣው መረጃ መሰረት በዓለም ዙሪያ የዓለምን ህዝብ በዋናነት የሚያጠቃ የልብና ከልብ ጋር የተያያዙ በሽታዎች እንደሆነ ያው በቅርብ ጊዜ የወጣው መረጃ ያስረዳል። ይሄው መረጃ ጨምሮ የኛንም ሀገር በሁለተኛነት ደረጃ ባለፈው እንዳልነው ከሳምባ ምች እና ከኢንፍሉዌንዛ ወይም የሳምባ ምችና ከዚህ ከጉንፋን ቀጥሎ እኛም ሀገር ስትሮክ ማለት ከጭንቅላት ከብሬናችንና ከልባችን ጋር ይያያዛል። ቀጥሎ በስድስተኛነት ደግሞ እነኚሁ የልብ በሽታዎች እንደሆኑ ይሄ ያወጣው መረጃ ያስረዳል። ስለዚህ የዛሬውን ፕሮግራማችንን በልብና በልብ ዙሪያ ስለ ደም ቧንቧዎች ስለ ልብ ጤንነት ልባችን የቱ ጋር እንደሚገኝ የልባችን ስራው ምን እንደሆነ የልባችንን ጤንነት ለመጠበቅ ምን ማድረግ እንዳለብን እንዴት የተለያዩ የልብ ህመሞችን ልዩነታቸውን የሚመሳሰሉበትን ነገርና የተለያዩ ከዚህ ጋር የተያያዙ ነገሮችን አብረን እናያለን። የልብ ህመም በብዛት ያደጉ ሀገሮች ችግር ነበር እስከ ቅርብ ጊዜ ድረስ። ይሄው የሚሆነው ባደጉት ሀገሮች በብዛት እንዳላደጉት ሀገሮች በራሳቸው የሚንቀሳቀሱበት ሁኔታ ከስልጣኔው ጋራ ከስልጣኔ ባመጣው ምቾት የተነሳ እየቀነሰ ስለሚሄድ ሰውነታቸውን እንደ ልባቸው እንደሚገባው መንቀሳቀስ ስለማይችሉ ብዙ ጊዜ ያደጉ ሀገሮች ላይ ይሄ የሚከሰት ህመም ነው እስከ ቅርብ ጊዜ ድረስ። በቅርብ ጊዜ የወጡ መረጃዎች ግን ባላደጉ ሀገሮችም ላይ ይሄ ነገር እየመጣ እንደሆነ ያላደጉ ሀገሮች ላይ የሚኖሩ ሰዎችንም እያጠቃ እንዳለ ያስረዳል። ከስልጣኔ ጋራ ስንል ለምሳሌ ቤት ያላደጉ ሀገሮች በመጥረጊያ ሊጠርጉ ይችላሉ። ልብስ በእጃቸው ያጥባሉ። ሙቀጫ ይወቀጣል። በእግር ተሄዶ ብዙ ቦታ ተደርሶ ይመጣል። ግን ባደጉት ሀገሮች ግን በማሽን ይወቅጣሉ፣ በማሽን ልብስ ያጥባሉ፣ በማሽን ሁሉ ነገር ማሽን ነው የሚሰራው። ስለዚህ የሰው ልጅ ራሱን እጁን ሰውነቱን የሚያንቀሳቅስበት ሁኔታ የተወሰነ ነው እንደ ሌላው ስላልሆነ ከዚህ ጋር በተያያዘ መልኩ በእግራቸው አይሄዱም። ከቤታቸው ወርደው በመኪና ወይም ደግሞ ተቀምጠው የሚሰሩበት የሥራ ሁኔታ አለ። ይሄ ማለት እየተንቀሳቀሱ የሚሰሩ ሰዎች የሉም ማለት አይደለም። ግን በብዛት ሲታይ የኑሮ ሁኔታ ያናኗር ዘይቤያቸው ለዚህ በሽታ እንደሚያጋልጣቸው የወጡት መረጃዎች ያስረዳሉ። ከዚሁም በተጨማሪ እንዲሁ የሚበሉት ምግብ ያመጋገብ ሁኔታቸው በብዛት ቶሎ የሚደርስ ነገር ይሄ ፋስት ፉድ ብለን የምንለው ቶሎ የሚደርስ ተጠብሶ የሚበላ ነገር ወይም ይሄ ብዙ ቅባት ያለው ነገር እንደዛም ስለሆነ እሱም ተጨማሪ ለዚህ የሚያጋልጣቸው ነገር ነው። እንደገና ደግሞ ማጨስ በብዛት ከስልጣኔ ጋር እንደተሰለጠነ የሚቆጠርበት ጊዜ ስለሆነ ማጨስ ካላጨሱ እንደውም የሰለጠኑ እስከማይመስል ስለሆነ በብዛት ያደጉትን የሰለጠኑ የሚባሉትን የሚያጠቃው ይሄ በሽታ ለዚህ ነው። እስቲ አሁን ደግሞ የአንዳንድ ሀገሮችን መረጃዎችን ከአሜሪካን ሀገር መጀመር ፈልጊያለሁ። በአሜሪካን ሀገር ውስጥ በአመት ውስጥ 610,000 ሰዎች በልብ በሽታ ይሞታሉ። ከዚህም ውስጥ CDC የተባለው ይሄ ሴንተር ፎር ዲዚዝ ኮንትሮል በቅርብ ጊዜ ከሁለት ሳምንት በፊት ያወጣው መረጃ ከዚሁ ጋር በተያያዘ ከልብና ከልብ ጋር የተያያዙ በሽታዎች የሚያስወጣቸውን ገንዘብ ያወጣው መረጃ ላይ $273 ቢሊዮን በአመት ያስወጣቸዋል። ይሄ ማአት ገንዘብ ነው። በልብ ብቻ $273 ቢሊዮን ከልብ ጋርና ከልብ በተያያዙ በሽታዎች ይሄ ማለት ለሕክምና የሚያወጡት ወጪ ስራ በመቅረታቸው የሚያመጣው ኪሳራ ከንግዳቸው ወይም ከብዙ ቦታዎች ላይ ባለመኖራቸው በበሽታው ምክንያት በመጣው ሁኔታ
ማድረግ ያለባቸው ማድረግ ስላልቻሉ በሚመጣው ኪሳራ ማለት ነውና 273 ቢሊዮን ዶላር በአመት በአሜሪካን ሀገር ብቻ ነው ከዛ ደግሞ ስትሮክ እና ይሄ አንድ ላይ ሆኖ ደግሞ ሁለቱ ባንድ ላይ በቀን 1 ቢሊዮን ዶላር ያስወጣቸዋል በቀን በአንድ ቀን ይሄ ማለት በአመት 365 ቢሊዮን ዶላር ማለት ነው ስለዚህ ይሄ ብዙ ኪሳራ የሚያመጣ ብዙ ሰዎችን አፌክት ብዙ ሰዎችን የሚነካ ነገር እንደሆነ ከዚህ መረዳት ይቻላል የልብ በሽታ ማስጠንቀቂያዎች ለምሳሌ የልብ ህመም በፊት የተሳሳተ አመለካከት አለ ወንዶችን ብቻ እንደሚያጠቃ ወይም ደግሞ በእድሜ የገፉ ሰዎችን ብቻ እንደሚያጠቃ የተነገረ የተሳሳተ አመለካከት ይሄ እንደውም በህክምናው ዙሪያም ነበረ አሁን ግን የወጣው መረጃ እንደሚያሳየው ሴቶችንም ከወንዶቹ ባልተናነሰ ሁኔታ እንደሚያጠቃ ነው እንደውም በሴቶች ላይ የሚታየው ምልክት እንደ ወንዶቹ ጎልቶ አይታይም ስለዚህ ሴቶች በዚህ ዙሪያ የተለየ ጥንቃቄ ማድረግ አለብን ማለት ነው ምክንያቱም ምልክቱ እንደ ወንዶቹ ስለማይታይ ይሄው በአሜሪካን ሀገር አሁን የወጣው መረጃ አሁን በቅርብ ቀን 2 ሳምንት በፊት ነው ይሄ መረጃ የወጣው እንደሚናገረው ከሆነ ከ3 ሴቶች አንድ ሴት በልብ በሽታ እንደምትሞት ይናገራል ከ3 ሴት አንድ ሴት ምክንያቱም ምልክቱ እንደ የጨጓራ ይመስላል ሊያሳስት ይችላል እዚህ ጋር ልባችን ይሄ አካባቢ ብዙ የሰውነት ብልቶች አሉና እኛ ግን የምናስበው ጨጓራ ብቻ ስለሆነ ብዙ ጊዜ ከጨጓራ ጋር ነው የሚሳሳተውና ጨጓራ ነው የሚባለው ግን የልብ ሊሆን ይችላል ስለዚህ ምልክቶቹን አስተውሎ ማየት አስተውሎ ማዳመጥና ሲስተሙ ወደ ህክምና ቦታ መሄድ በጣም አስፈላጊ ነው ይሁን እንጂ ከ3 ሴቶች አንድ ሴትን ያጥቃ ወይም ይሄን ሁሉ ሰው ይግደል 610 ሺህ ሰው ማለት ማአት ሰው ነው ይግደል እንጂ የአሜሪካን ሃርት አሶሲዬሽን ወይም የአሜሪካ የልብ ማህበር ባወጣው መረጃ መሰረት ከዚህ ሁሉ በሽታ 80% የኑሮ ዘይቤን በማሻሻል የሚገባውን ጥንቃቄ በማድረግ መከላከል እንደሚቻል ያስረዳል ስለዚህ የልባችንን ጤንነት መጠበቅ ከልባችን ጋር የተያዘን ነገር መከታተልና ማወቅ በጣም አስፈላጊ ስለሆነ ይሄንን ፕሮግራም በዚህ ምክንያት ልናቀርብ ፈልገናል ዛሬና በጥሞና ተከታተሉን አሁን ደግሞ በእንግሊዝ ሀገር ያለውን መረጃ ደግሞ ላሳያችሁ በእንግሊዝ ሀገር ደግሞ በ3 ደቂቃ ውስጥ አንድ ሰው በሃርት አታክ ብቻ ይያዛል ይላል በአንድ ሰው በ3 ደቂቃ ውስጥ አንድ ሰው ይሄ ማለት በአንድ ሰዓት ውስጥ 20 ሰው ማለት ነው በቀን ውስጥ ብታዩት 480 ሰው የልብ ይሄ ሃርት አታክ ወይም የልብ ድካም ሚለው በአማርኛ በትክክል አይገልጸውም ሃርት አታክ ማለት ወደ ልብ የሚሄድ የደም ቧንቧ በተለያየ መንገድ ሲዘጋ በብዛት በረጋ ደም እንደ ጓጎለ የሚመስል እሱም በኋላ ላይ በደንብ አስረዳዋለሁ ሲዘጋና ወደ ልብ መሄድ ያለበት ደም መሄድ አቅቶት ልብ አንድ አካባቢ ቦታ የልብ ሴሎች መሞት ሲጀምሩ ማለት ነው ሃርት አታክ ልብ ድካም ግን ይሄ እንዲደከመኝ ምንለው ነገር አይደለም ከሱ ጋራ ግልጽ አድርጌ መናገር ስለምፈልግ ነውና ይሄ ሃርት አታክ የሚባለው በ3 ደቂቃ በእንግሊዝ ሀገር አንድን ሰው ያጠቃል አንድ ሰው በዚህ ይመታል ማለት ነው እነሱ የአሜሪካን የብሪቲሽ ሃርት ፋውንዴሽን ባወጣው መረጃ መሰረት ከዚሁም ውስጥ 30% ለሞት እንደሚያደርሳቸው ይሄው መረጃ ጨምሮ ያስረዳል ከዚህም የተነሳ በግለሰብ ዙሪያ ብቻ ሳይሆን በአገር ደረጃም የልብ ህመም ትኩረት እየተሰጠው ያለው በተለይ ባደጉት ሀገሮች እንዳልኳችሁ በእንግሊዝ ሀገር የብሪቲሽ ሃርት ፋውንዴሽን አሁንም ባወጣው መረጃ መሰረት የካቲት ወርን ለይተው የልብ ወር ብለው ለዚህ ብቻ ያከብሩታል ይሄንን የሚያከብሩት ለምንድነው ህዝባቸውን ሰውን የልባቸውን ጤንነት መጠበቅ እንዳለባቸው ለማስታወስ ነው የልባቸውን ጤንነት ለመጠበቅ ምን እንደማድረግ እንዳለባቸው ያስተምራሉ ጤነኛ የኑሮ ዘይቤ እንዲኖራቸው ያሳዩዋቸዋል ምን ማድረግ እንዳለባቸው በሙሉ በዚህ ሰዓት ላይ በዚህ ወር ላይ ይሄንን ወር ደንግገው ይሄንን ወር ወስነው ይሄን ያስተምሯቸዋል ማለት ነው የሚያረጉትም በየቦታው ወረቀቶችን በመለጠፍ የሰውን ትኩረት የሰውን እይታ ወደዚህ ለመሳብ ሰው አስተውሎት እንዲሄድ ጤነኛ ምግብ እንዲመገብ ስፖርት እንዲሰራ ማጨስ እንዲያቆም በተለያየ መንገድ ህዝባቸውን ያስታውሳሉ በአሜሪካን ሀገርም እንደዚሁ እንደ አውሮፓውያን አቆጣጠር በ1964 ዓመተ ምህረት ፕሬዝዳንት የነበሩት ፕሬዝዳንት ጆንሰን ሊንደን የተባሉት ፕሬዝዳንት ይሄንን የካቲት ወርን ደንግገው ለልብ
ሰው ስለ ልብ እንዲማርበት እንዲያስታውስበት ብለው ወስነው በአሜሪካን ሀገርም እንደዚሁ ይሄ የካቲት ወር ተወስኖ ስለ ልብ ህዝባቸውን ያስታወሱ ያከብሩታል ማለት ነው። የካቲት ወር ለምን እንደተመረጠ ምንም አላውቅም፣ መረጃም የለኝም። ግን በአሜሪካም በእንግሊዝ ሀገርም የካቲት ወር መርጠው ህዝባቸውን ስለ ልብ ጤንነት እንዴት መጠበቅ እንዳለባቸው ምን ማድረግ እንዳለባቸው ባገኙት ነገር ሁሉ ያስታውሳሉ። በቲቪ ያደርጉታል፣ በኢንተርኔቶች ላይ ይለቀቃል፣ በየቦታው የሚለጠፉ ነገሮች ይኖራሉና ህዝብ የሚበላበት ቦታ፣ የገበያ ቦታዎች፣ ትምህርት ቤቶች፣ ሆስፒታሎች ላይ ባገኙት አጋጣሚ ህዝቡን እናገኛለን በሚሉበት ቦታ ሁሉ ይሄን እንዲያስታውስ በየቦታው ምልክት ያደርጋሉና ህዝቡም በዚህ ይማራል ይጠቀማል ማለት ነው። ከላይም እንደተናገርኩት እንግዲህ በእኛም ሀገር አሁን ይሄ የልብ ህመም እንደ በፊቱ ያደጉ ሀገሮች ውስጥ የሚኖሩ ሰዎች ችግር ብቻ ሳይሆን ወደኛም ሀገር አሁን ከስልጣኔው ጋር ከእድገት ጋራ በመጣ ሁኔታ የሰው የኑሮ የናኗር ዘዴ እየተቀየረ ነው ያለው። ብዙ ሰዎች መኪና ይነዳሉ። አሁን ይሄ ምናልባት ከገጠሩ ወደ ከተማ ለሚኖሩ ሰዎች ነው ይሄ የሚሆነው። ከተማ ውስጥ የሚኖሩ ሰዎች ችግር ነው። ምክንያቱም ስልጣኔው ባለበት ቦታ ነው ሰውነቱ ብዙ ማይንቀሳቀሰው። ከራሱ እጅልቅ ማሽኖችን መጠቀም ሲጀምር ከስልጣኔ ጋር በመጣ ሁኔታ ያመጋገብም ዘዴ ሲቀየር ማለት ነው። ይሄ ማለት በገጠር ያሉትን አይነካም ማለት አይደለም። እሱንም ሁሉንም እናየዋለን። እና ስለዚህ የኛም ሀገር ላይ አሁን ለማለት የፈለኩት እኛም ሀገር ላይ ትኩረት ተሰጥቶት ሰው ሁሉ እያስተዋለ የልቡን ጤንነት መጠበቅ እንዳለበት ነው ማሳሰብ የፈለኩት። ስለዚህ ቅድም ከላይ እንዳየነው ይሄ የልብ ህመም እንደ በፊቱ ያደጉ ሀገሮች ውስጥ የሚኖሩ ሰዎች ብቻ ችግር አይደለም። አሁን ያላደጉ ሀገሮችም ላይ እኛንም ሀገር ጨምሮ ብዙ ሰዎች የኛን ህዝብ እየነካ ያለ ነገር ስለሆነ ስለዚህ የልባችንን ጤንነት እንዴት መጠበቅ እንዳለብን ማወቅ አለብን። እስቲ አሁን የልባችንን ጤንነት ዋና ወደ ልብ ነገር ከመግባቴ በፊት በመጀመሪያ ትንሽ ይሄንን ብዬ ማለፍ ፈልጋለሁ። የልባችንን ጤንነት እንዴት መጠበቅ እንዳለብን ይሄንን ማድረግ የምንችለው አንደኛ የኑሮ ዘዴያችን የኑሮ ዘይቤያችን መቀየር አለበት። ማለት መንቀሳቀስ መጀመር አለብን። ሰውነታችን ስፖርትም ይሁን በእግር መሄድ ዋክ ማድረግም ይሁን ስራዎች መስራትም ይሁን ቤትም ውስጥ ይሁን በውጭም ይሁን በተለይ በቢሮ አካባቢ የምንውል ሰዎች ከሆንን ቢሮ ውስጥ ስንውል ቁጭ ብለን ነው የምንውለው። ይደክመናል። ጭንቅላታችን ስለሆነ የሚሰራው ጭንቅላታችን ደግሞ ሁሉንም የሰውነታችን አካል ስለሚያዝ ድካም ሰውነታችን ሲኖራል። ቤት ስንገባ ግን ሰውነታችን ተንቀሳቀሰ ማለት አይደለም። ለሰውነታችን ጤና የሚያስፈልገውን አይነት እንቅስቃሴ ስላለማናደርግ ቢሮ ውስጥ ቁጭ ብለን ስንውል ከቢሮ ስንወጣ ወይም በረፍት ጊዜያችን ሰዓት መድበን ስፖርት መስራት ወደ ጂምናዚየሞች መሄድ የልባችንን ጤንነት መጠበቅ ከሚያስችሉን ዋና ነገሮች አንዱ እሱ ነው። ከዛ ቀጥሎ ደግሞ ማጨስ ምናጨስ ከሆነ በፊትም እንዳልኩት ባገኘውት አጋጣሚ ሁሉ ይሄንን ማሳሰብ ፈልጋለሁ። የምናጨስ ሰዎች የምታጨሱ ሰዎች እባካችሁ በቁማችሁ ራሳችሁን እየገደላችሁ እንደሆነ አስቡት። ማጨስ የማይነካው የማይጎዳው የሰውነት አካል የለም። ማጨስ አሁንም እለዋለሁ የማይነካው የማይጎዳው የሰውነት አካል የለም። እኛን ብቻ ሳይሆን ከኛ ጋር አብረው የሚኖሩ ሰዎችን በመኪና ውስጥ ብንሆን ከመኪና ውስጥ አብሮን ያለው ቤታችን ቢሆን የሚኖረው ቤተሰባችንን ሁሉ የሚጎዳ ነገር ነው። ስለዚህ እባካችሁ አሁንም የምታጨሱ ሰዎች ለራሳችሁም ለቤተሰባችሁም ለወዳጆቻችሁም ለህብረተሰቡ ጤንነት ስትሉ አቁሙ ማጨስ። ከዚህ ቀጥሎ ደግሞ መጠጥ የአልኮሆል መጠጦች ለልብ በሽታዎች ከሚያጋልጡ ነገሮች አንዱ ነው። አልኮሆል በተለያየ ሁኔታ እያንዳንዱን ሴላችንን ሰውነታችንን የሚቆጣጠር ነገር ስለሆነ በብዙ የሚጎዳን ነው በዚህ ኤሪያና ለዚህ ብቻ የተባለ ያዘጋጀው ሌላ ትምህርት ስላለ ወደዚህ ከዚህ በላይ አልገባም። ግን ለልባችን ጤንነት ለመጠበቅ ከሚያስፈልጉን ነገሮች አንደኛው አሁንም ቅድም እንዳልኩት መንቀሳቀስ ስፖርት መስራት ጂምናዚየሞች መሄድ ከሆነም አቅማችን እንደሚፈቅድ ወይም ደግሞ በቤታችንም ይሁን በመንችለው ነገር ሰውነታችንን ማንቀሳቀስ አንደኛው ነው። ከዛ ቀጥሎ ደግሞ የሚያጨሰው ከሆነ ማጨስ ማቆም አለበት። ሌላኛው ደግሞ ቅባቶች የምንበላቸው ያመጋገብ ዘይቤያችን ቅባት የሌለው ሙሉ በሙሉ ሳይሆን ቅባቱ ተቀንሶ በጣም በተለይ በዚህ ደግሞ ህመሙ ኖራችሁ ከሆነ ሐኪማችሁን ብታናገሩ መጠኑን እነሱ ደግሞ የእናንተን ሰውነት አይተው ሊነግሯችሁ ይችላሉ። የመጨረሻው ደግሞ እዚህ ላይ እንዳልኩት አሁንም መጠጥ አልኮሆሎችን ማቆም ቢቻል ጨርሰው ማቆም ምንም ለሰውነታችን የሚጠቅመው ነገር ስለሌለ የልባችንን ጤንነት ለመጠበቅ ስንል ረጅም ዘመን ለመኖር ስንል
ይሄንን ማቆም አለብን ማለት ነው። ለዚህ በሽታ ሌሎች የሚያጋልጡ ደግሞ ህመሞች አሉ። እነኚህ ቅድም ያልኳቸው ማድረግ የምንችላቸው ናቸው እኛ። ከዚህ ቀጥሎ ደግሞ ያሉት ደግሞ ሌላ በሽታዎች አሉ ለዚህ የሚያጋልጡን። ከነዚህም ውስጥ አንደኛው የደም ግፊት ወይም ይሄ ብለድ ፕሬሸር የምንለው የደም ግፊት በሽታ ካለ ለዚህ በሽታ የሚያጋልጥ ነገር ነው። የስኳር በሽታም ለዚህ ያጋልጣል። ሌላኛው ደግሞ የደማችን ውስጥ ያለው የቅባት መጠን ወይም ኮሌስትሮል ብዙ ኮሌስትሮል ሰውነታችን ብዙ ቅባት ደማችን ውስጥ ካለ እሱም ለልብ በሽታ የሚያጋልጥ ነገር ነው። ይሄ ቅባት ደም ስራችን ውስጥ ይጠራቀምና ደማችን እንዳይዘዋወር ያደርገዋል፣ ሊዘጋውም ይችላል። ስለዚህ ይሄ ቅባት በብዛት የልብ ህመምን የሚያመጣ ነገር ነው። ለመግቢያ ያህል ይሄን ያህል ስለ ልብ ህመሞች ከተነጋገርን አሁን ደግሞ ስለ ልባችን እንነጋገራለን። ልባችን የቱ ጋር እንዳለ በትክክል ያውቃሉ? ልባችን ከምን እንደተሰራ ያውቃሉ? ስራውስ ምን እንደሆነ ያውቃሉ? ውስጡስ ምን እንዳለው ያውቃሉ? እነኝን በሙሉ አሁን በሚቀጥለው እናያለን። ስለዚህ ልባችን የሚገኘው መሃል ላይ ሳይሆን ወደ ግራ በኩል ሆኖ ሁለተኛው የጎድን አጥንታችን ጋር ይጀምራል። ከሁለተኛው የጎድን አጥንት እስከ ስድስተኛው ድረስ ይሆናል። ከዛ ትንሽ ወደዚህኛው ጠጋ ይላል። ስለዚህ በብዛት ወደ ግራ የደረታችን ክፍል የደረታችን የጎድን አጥንት ውስጥ ነው ያለው። በህይወት ለመኖር በሰውነታችን ካሉ አካሎች ውስጥ ዋንኛው ልባችን ነው። ሰው የመጨረሻው ደረጃ ላይ ሲደርስ ሊሞት ሲል የመጨረሻ የሚቀረው አካል ደግሞ ልብ ነው። ሰው ሊሞት ሲል እግሮቹ ይቀዘቅዛሉ፣ እጆቹ ይቀዘቅዛሉ። ከዛ እየቀዘቀዘ ወደ መሃል ነው ሰውነት የሚመጣው፣ ግን ልቡ አካባቢ ግን ስቲል አለና የመጨረሻ የሚሞተውም ዋና አካልም ልባችን ነው። በልባችን በቀን ውስጥ ከ100,000 ሊትር በላይ ደም በልባችን አልፎ ይዘዋወራል በሰውነታችን ውስጥ። ስለዚህ ልባችን ብዙ ስራ ነው የሚሰራው በቀን ውስጥ ማለት ነው። ከ100,000 ሊትር በላይ ደም በቀን ውስጥ በልባችን ውስጥ አልፎ ወደ ሰውነታችን ይሰራጫል፣ ከሰውነታችንም ወደ ልባችን ይገባል። ብቻ በልባችን በኩል 100,000 ሊትር ያህል ደም በቀን ውስጥ ያልፋል። የዚህም የደማችን በልባችን ውስጥ አልፎ ወደ ሰውነታችን የመሄድ ወይም ከሰውነታችን ገብቶ በልባችን አልፎ የመሄድ ሂደቱ ሰርኩሌሽን ወይም የደም ዝውውር ስርዓት ይባላል። ስላዳመጣችሁኝ ስለተመለከታችሁኝ ከልቤ አመሰግናለሁ። በሚቀጥለው ፕሮግራም በሌላ የጤና ሁኔታ ደግሞ ተዘጋጅተን እስከምንገናኝ ድረስ በሰላም ቆዩን።